የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በታላቅ ድምቀት ተከብሯል። የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በጅማ ሀገረ ስብከት በደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ኤልያስ ቤተክርስቲያን ነው የተከበረው። የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ጥቅምት 5 ቀን ከእግዚአብሔር ቃል ኪዳን የተቀበሉበት ዕለት በመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ይከበራል። በጅማ ሀገረ ስብከት በደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ወኤልያስ ቤተክርስቲያን የጅማ ሀገረ ስብከት የመምሪያ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያንና ምዕመናን በተገኙበት ነው የተከበረው። ሊቃውንተ ቤተክርስቲያን ዕለቱን አስመልክተው ያሬዳዊ ዝማሬ አቅርበዋል። በመቀጠል የደብሩ ሰንበት ትምህርት ቤት ከአባቶቻቸው የተማሩትን ዝማሬ ማቅረባቸው ነው የተገለጸው። ያነ ሐዋርያ ይፈውስ ጉያነ ይፈውስ ጉያነ ሐዋርያ 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 ይፈውስ ጉያነ ይፈውስ ጉያነ ሐዋርያ ይፈውስ ጉያነ ይፈውስ ጉያነ ሐዋርያ 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 ይፈውስ ጉያነ። ዕለቱን አስመልክቶ የትምህርተ ወንጌል አገልግሎት የሰጡት የጅማ ሀገረ ስብከት የሕዝብ ግንኙነት ኃላፊ ዶክተር ከተማ ይጂራ ናቸው። የሕይወትን ቃል የንስሐን ቃል እንዲሰብክና ቅድስናን ጽድቅን እንዲሰብክ እንዲያስተምር ወደ ሀገራችን ወደ ኢትዮጵያ እንዲመጡ እግዚአብሔር አዘዛቸው። በእግዚአብሔር ትእዛዝ መሰረት ወደ ኢትዮጵያ መጡና በዙቃላ ተራራ ላይ 262 ዓመት ኖሩ። ከዚህ ጊዜ 100 ዓመት ምናልባት ዓለም ላያምን ይችላል። እኔና እናንተ እናምናለን። 100 ዓመት ተዘግዝቀው በዛ በዙቃላ ተራራ ላይ በሚገኘው በባህር ተዘግዝቀው ለኢትዮጵያውያን ለኔና ለናንተ እግዚአብሔር ኃጢአታችንን ይቅር እንዲለን እግዚአብሔር እንዲታረቀን ሁላችንም የኢትዮጵያ ሰዎች የኢትዮጵያ ሕዝቦች የኢትዮጵያ ክርስቲያኖች በጻድቁ በአቡነ ገብረ መንፈስ ቅዱስ በረከትና ጸጋ እንድንባረክ ሲጸልዩ ነበር። እግዚአብሔር ሆይ የኢትዮጵያን ሕዝብ ካልማርክልን ከዚህ ባህር አልወጣም ብሎ ተዘግዝቆ በአናታቸው 100 ዓመት የጸለዩ አባት ናቸው። እኛ እናምናለን። የምናምነው ደግሞ የጻድቃኑ አባት የቅዱሳኑ አምላክ እግዚአብሔር ሁሉን ቻይ ነው፣ የሚሳነው ነገር የለም ብለን ስለምናምን ነው። የሚሳነው ነገር አለ እግዚአብሔርን? እስኪ ንገሩን። እግዚአብሔርን የሚሳነው ነገር አለ ወይ? እግዚአብሔርን የሚሳነው ነገር ከሌለ ደግሞ ራሳቸውን ተወስኖ የዚህን ዓለም የዚህን ምድራዊ ኑሮ ንቀው ከእግዚአብሔር ጋር ለመኖር የወሰኑትን ቅዱሳን ጻድቃን የሚሳናቸው ነገር የለም። በመጨረሻም በጸሎተ ቡራኬ መርሃ ግብሩ መጠናቀቁን የጅማ ሀገረ ስብከት መገናኛ ብዙሃን ዘግቧል። ጉያነ ሐዋርያ ይፈውስ ጉያነ ሐዋርያ ይፈውስ ጉያነ ይፈውስ ጉያነ ሐዋርያ ይፈውስ ጉያነ ይፈውስ ጉያነ ሐዋርያ ይፈውስ ጉያነ ሐዋርያ ይፈውስ ጉያነ ሐዋርያ ይፈውስ ጉያነ ሐዋርያ ይፈውስ